አንድ ህፃን ልጅ ሱቅ በደረቴ ያዞረ የሚሸጥ ነበር። ይህ ህፃን ልጅ ሱቅ በደረቴ አዙሮ የሚሸጠውን ገንዘብ ምግብ ይበላበታል፣ የትምህርት ቤት ክፍያ ይከፍል ነበር። በዛ መልኩ የሚማር የደሃ ልጅ ነበር። ከ20 ዓመታት በኋላ እቺ ህፃን ልጅ እቺ ወተት የሰጠችው ልጅ ትልቅ ሰው ሆና ማለት ነው 20 ዓመት በኋላ ከፍተኛ የሆነ የጤና መታወክ ላይ ትደርስና ሪፈር ተጽፎላት ወደ ትልቅ ከተማ ትመጣለች። 7 ልጆች አሉት። 7 ልጆች የሚያበላቸው የሚያጠጣቸው ነገር የሌለው ያጣ የነጣ ደሃ። ኡስታዝ በድሩ ሁሴን فليتفضل مشكورا ومأجورا እና እዚህ ጋር ይቅረቡልን። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. በሰለፎች ጊዜ የተከሰተ አንድ ታሪክ ላጫውታችሁ። አንድ ምስኪን ሰው ነበር፣ ደሃ ነው። 7 ልጆች አሉት። 7 ልጆች የሚያበላቸው የሚያጠጣቸው ነገር የሌለው ያጣ የነጣ ደሃ። ጎረቤቱ ደግሞ ሀብታም ነው፣ ብዙ ላም አለው፣ ግመሎች አሉት፣ ሁሉ ነገር ሙየሰር የሆነለት ሰው ነው። ታዲያ እንዴ አንዷ ግመሉ ጋቷ ሞልቶ ሲፈስ ያያታል። በጣም የደለበች ነች፣ ጋቷ ይሞላ። አያትና ያ ደሃ ጎረቤቱ ትዝ አለው። ለአላህ ብዬ ይችን ግመል በጣም ታጓጓናት ለሱ ነው የምሰጠዋልና ወስዶ ለአላህ ብሎ ሰጠ። በጣም ተደሰተ ይህ ሰውዬ። ቤተሰቦቹን የሚቀልብበት አገኘ ማለት ነው። በጣም ደስ አለው፣ አመሰገነው። ከጥቂት ቀናት በኋላ ይህ እንግዲህ የጸደይ ወራት ላይ ነው። እንግዲህ ያው በቃ በደንብ ለምለም በነበረበት ጊዜ ነው ይህ ነገር የተከሰተው። ከዛ ግን በረሃ ነውና የፀሐይ መጥቶ ድርቅ ይመጣል እና ውሃ ይጠፋል። ውሃ ሲጠፋ አረቦቹ ምንድነው የሚያደርጉት? በረሃ ጋር መሬት ውስጥ ገብተው ነው ውሃ የሚፈልጉት። ከልጆቹ ጋር መሬት ውስጥ ገብቶ ውሃ ሲፈልግ ይህ ሰው ናዳ ይፈጠርና ይጠፋል። ማን? ያችን ሰደቃ የሰጠው ሰው ማለት ነው። ልጆች 3 ቀን 2 ቀን ጠበቁት። በቃ ሞቷል ማለት ነው ብለው ተመለሱ ወደ ቤታቸው። ጥሩ ልጆች አልነበሩም፣ ለአባታቸው ግድ አልነበራቸው። ንብረት ወዲያውኑ መከፋፈል ጀመሩ። ከዛ ትዝ ሲላቸው ያችን ግመል አስታወሱ። ሄዱና ያን ሰው ጠየቁት፣ መልስ ይችን ግመል አሉት። በሌላ ግመል እንቀይርልሃለን፣ እምቢ ካልክ ደግሞ ቅያሩንም ታጣለህ፣ መልስ ይሉታል። ምን ተፈጠረ? አባታችሁ ምን ሆነ አላቸው። አባታችንማ እንደዚህ ሆኗል፣ ወላሂ ለውጥ ግመልም አልፈልግም፣ አባታችሁ ብቻ የገባበትን ገደል አሳዩኝ አላቸው። ግመሏንም መለሰላቸው። ወስደው አሳዩት። ራሱን አስሮ በገመድ እየተሳበ ገባ። ፈልጎ አገኘው። ያንን ሰው እያቃሰተ አገኘው። ህይወቱ አላለፈም ነበር። ሱብሃንአላህ። ከዛስ አይኑን በጨርቅ ሸፍኖ ይዞት ወጣ። ከብርሃን ስለራቀ አይኑ እንዳይጎዳ ማለት ነው። መጨረሻ ላይ ጠየቀው፣ እንዴት ይህን ያክል ጊዜ እንዲህ ልትቆይ ቻልክ አለው። እንዴት ረሃቡን ተቋቋምከው አለው። እስከ ትናንትናዋ ዕለት ድረስ እስከ ትናንትናዋ ዕለት ድረስ ትኩስ ወተት ቁርስ ምሳራት ላይ በየጊዜው እየመጣ ይንቆረቆርልኝ ነበር፣ ትናንትና ነው የተቋረጠብኝ አለው። ሱብሃንአላህ። ሰውየው ምን አለው? አዎ ትናንትና እንኳን የተቋረጠው ልጆችህ ግመሉን ሲወስዱ ነው። ልጆችህ ግመሉን ሲነጥቁኝ እኔን ተቋረጠ። ግመሏ እኔ ጋር በነበረችበት ጊዜ ግን አላህ ሱብሓነሁ ወተዓላ እንደዛ ሲረዝቅህ ነበር አለው። ሶናኢዑል ማዕሩፍ ተቂ መሳሪዕ ሱእ። ይህ እስላም ውስጥ የተከሰተ ታሪክ ነው። እዚህ አሜሪካ ውስጥ በአንድ ወቅት የተከሰተ ታሪክ ደግሞ ያነበብኩትን ላጫውታችሁ። ገጠር ከተማ ላይ የገጠር ከተማ ውስጥ አንድ ህፃን ልጅ
ሱቅ በደረቴ ያዞረ የሚሸጥ ነበር። ይህ ሕፃን ልጅ ሱቅ በደረቴ አዙሮ የሚሸጠውን ገንዘብ ምግብ ይበላበታል፣ የትምህርት ቤት ክፍያ ይከፍል ነበር። በዛ መልኩ የሚማር የደሃ ልጅ ነበር። ታዲያ አንድ ቀን የቀን ሽያጩ ገንዘብ አገኘ። ያቺ ገንዘብ ግን ምግብ ልትገዛለት የምትችል አልነበረችም። በጣም ረሃብ ሲያስቸግረው አንድ ቤት ጋር አንኳኳ። በሱ ዕድሜ ያለች ወጣት ወጣች ከቤት። ምን ነው ስትለው በጣም ራበኝ፣ ልትተባበሪኝ ትችያለሽ ወይ የሚበላ የሚጠጣ ነገር ብሎ ይጠይቃታል። አንድ ብርጭቆ ሙሉ ወተት አመጣችለትና ሰጠችው። በጣም ርቦት ስለነበር ያችን ወተት ጠጣና ያለውን ሳንቲም can I pay that መክፈል እችላለሁ ወይ ብሎ ጠየቃት። አይ እናታችን ምንም መልካም ነገር ስታደርጉ ክፍያ እንዳትጠይቁ ብላናለች፣ አንቀበልም ክፍያ አለች። አመስግኗት ሄደ። ከ20 ዓመታት በኋላ እቺ ሕፃን ልጅ እቺ ወተት የሰጠችው ልጅ ትልቅ ሰው ሆና ማለት ነው 20 ዓመት በኋላ ከፍተኛ የሆነ የጤና መታወክ ላይ ትደርስና ሪፈር ተጽፎላት ወደ ትልቅ ከተማ ትመጣለች። ያረፈችበት ሆስፒታል አለ የሚባል ስፔሻሊስት ሰርጂን ነበር። በሱ ሕክምና ተደርጎላት መጨረሻ ላይ የሕክምና ክፍያ ቢል መጣ። $10,000 በላይ ነበር። ልትከፍለው የምትችል አልነበረም። ገልበጥ አድርጋ ስትመለከት የሕክምና ወጪሽ በአንድ የብርጭቆ ወተት ተከፍሏል የሚል ጽሑፍ ነበረበት። ያ ሆስፒታል ላይ ያ ታዋቂ ስፔሻሊስት ያን አንድ ብርጭቆ ያጠጣችው ሕፃን ልጅ ነበር። ተግባባናል። ሰናኢዑል ማዕሩፍ ተቂ መሳሪዕ السوء። መልካም ስራ ሰዎችን አወዳደቃቸውን ያሳምርላቸዋል፣ መጥፎ አወዳደቅ እንዳንወድቅ ያደርገናል። እንዲህ አይነት አስተሳሰብ ያለው ማህበረሰብ ሲፈጠር ረሃብ አይኖርም ሀገራችን ውስጥ፣ መታረዝ አይኖርም ሀገራችን ውስጥ፣ ሰዎች መቸገር አይኖርም፣ የሰዎች ስቃይ አይኖርም። ሙሉ ለሙሉ አይኖርም ባንልም በከፍተኛ ደረጃ ግን እንቀንሰዋለን። ኢስላም ደግሞ ከመቀነስ አልፎ ድህነትን አስወግዶም አሳይቷል። በእስልምና ታሪክ በዑመር ብን አብዱልዓዚዝ ጊዜ ዘካ የሚቀበል ሰው ጠፍቶ ዘካውን የት አመጣው ነው የከፈሉት? ኬፕ ታውን ደቡብ አፍሪካ ወስደው ለጥቁሮች ዘካ ሰጥተው ሄደዋል። ዘካ የሚቀበል ሰው ጠፍቶ ማለት ነው። ይህ በእስልምና ታሪክም ሆኗል፣ አዲስ አይደለም፣ የሌለ ነገር አይደለም የምናወራው ማለት ነው። አንዳንዴ ዩቶፒያ ይመስላል አይደል? መተግበር የማይችል ዝም ብሎ አይዲያል ነገር ላላላ እኛ መኖር ከቻልን ማምጣት እንችላለን። የዛ አይነት ህይወት ማለት ነው። ሰዎችን ዘራቸውን፣ ሃይማኖታቸውን፣ ማንነታቸውን ግንዛቤ ውስጥ ሳናስገባ በሰውነታቸው ብቻ የሚሰጣቸውን ክብር ስንሰጥ፣ ደግነታችን ስንለግስ ያኔ ለውጥ ይመጣል በአላህ ፈቃድ። ይህንን አይነት ቫልዩ ሲስተም በመፍጠር ነው ኢስላም ሀገርን የሚገነባው፣ በሀገር ግንባታ ላይ አስተዋጽኦ የሚኖረው በእነኚህ አይነት ሐሳቦች ነው የሚለውን መልእክት ለማስተላለፍ ነው። አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን። አላህ Azza wa Jalla ይህንን ስብስብ የተባረከ አላህ ያድርግልን። ኮንቬንሽናችንም ኢንሻአላህ የተሳካ ብዙ ኸይር የምናገኝበት አላህ ያድርግልን። أقول قولي هذا واستغفر الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.